ውድ የጤና ሱስ 60 ቤተሰቦቻችን እንደምን አላችሁ? እንደ ሁልጊዜ ሁሉ ለእናንተ ይጠቅማሉ፣ ይበጃሉ፣ ህይወታችሁን ያስተካክላሉ ብለን ያሰብናቸውን የጤና ቲፖች እንደ ሁልጊዜ ሁሉ ይዘንላችሁ ቀርበናል። ዛሬ የምናወራው ስለ ነርቭ ጉዳት ነው። በአደጋ በበሽታ ወይም በቀዶ ጥገና ምክንያት ነርቭ ሲጎዳ በጣም ህመምና ተስፋ መቁረጥ ሊያስከትል ይችላል። ነገር ግን መልካሙ ዜና ነርቭ እንዲድን የሚያደርጉ ውጤታማ መንገዶች መኖራቸው ነው። ስለዚህ እናንተ ወይም የምትወዱት ሰው ይህ ችግር ካለባቸው አብራችሁኝ ቆዩ። የነርቭ ጉዳት ለማከም የሚረዱ ምርጥ መንገዶችን በሳይንሳዊና በልምድ የታገዘ መረጃ እሰጣችኋለሁ። በመጀመሪያ ጥቂት መረጃ ልስጣችሁ። ነርቮች ማለት የሰውነታችን የኤሌክትሪክ ሽቦዎች ናቸው። ከአንጎላችንና ከጀርባ አጥንታችን ወደ መላ ሰውነታችን መረጃን ያስተላልፋሉ። ነርቭ ሲጎዳ መረጃ ይቆራረጣል። በዚህ ጊዜ መደንዘዝ፣ የጡንቻ መድከም ወይም ደግሞ ከፍተኛ ህመም ይሰማናል። ሁሉም የነርቭ ጉዳት አንድ አይነት አይደለም። ቀላልና ቶሎ የሚድን ሊሆን ይችላል፣ ወይም ደግሞ ከባድና ለረጅም ጊዜ የሚቆይም ሊሆን ይችላል። ህክምናውም ሆነ ጉዳቱ አይነት እንደ ፍጥነቱ ይለያያል። የመጀመሪያው እርምጃ ወደ ጤና ተቋም ሄዶ ትክክለኛ ምርመራ ማድረግ ነው። ዶክተሮች በአካል ምርመራ ወይም በተለያዩ መመርመሪያዎች የጉዳቱን መጠን ያውቃሉ። ይህ ለምን አስፈለገ ከሆነ ምክንያቱም የነርቭ ህክምና እንደ ጉዳቱ ስለሚለያይ ነው። ጉዳቱ የትና ምን ያህል እንደሆነ ማወቅ ዶክተሮች ትክክለኛውን የቀዶ ጥገና፣ የፊዚዮቴራፒ ወይም ደግሞ የመድኃኒት እቅድ እንዲያወጡ ይረዳቸዋል። ጉዳቱ በጣም ከባድ ከሆነ ለምሳሌ ነርቩ ሙሉ በሙሉ ከተቋረጠ ቀዶ ጥገና ሊያስፈልግ ይችላል። ዶክተሮች ከሌላ የሰውነት ክፍል ጤናማ ነርቭ ወስደው የተጎዳውን ሊተኩም ይችላሉ። ቀዶ ጥገና ብቻውን መንገድ ባይሆንም የተቋረጠ ስሜትና እንቅስቃሴ እንዲመለስ ትልቅ ተስፋ ይሰጣል። ቀዶ ጥገና በኋላም ከማገገሚያ ቡድን ጋር መስራት አስፈላጊ ነው። ቀዶ ጥገና ተደርጎም አልተደረገም ህክምናው ወይም ትራፒው ትልቅ ቦታ አለው። የአካል ብቃት ህክምና የጡንቻ ጥንካሬን ለመመለስና እንቅስቃሴን ለማስተካከል ይረዳል። የሙያ ህክምና ደግሞ እንደ ምግብ መስራት፣ ልብስ መልበስና መጻፍ ያሉ የዕለት ተዕለት ስራዎችን በራሳችሁ መስራት እንድትችሉ ያግዛችኋል። ባለሙያዎች ነርቩ እንዲያድግ የሚያነቃቁ ዘዴዎችን ይጠቀማሉ። የሚድኑ ነርቮች ጥሩ ምግብ ያስፈልጋቸዋል። በተለይም ቪታሚን ቢ12፣ ቢ6 እና ፎሌት ለነርቭ እድገት በጣም አስፈላጊ ናቸው። እንደ አትክልት፣ ፍራፍሬ እና የአሳ ዘይት ያሉ ምግቦች እብጠትን ለመቀነስ ይረዳሉ። ነገር ግን ማንኛውም ቪታሚን ከመውሰዳችሁ በፊት ዶክተራችሁን ማማከር ይኖርባችኋል። ምክንያቱም መጠኑን መመጠን አስፈላጊ ስለሆነ ነው። የነርቭ ጉዳት ከፍተኛ ህመም ጋር ሊመጣ ይችላል። ይህንን ህመም መቆጣጠር የመዳኑ ሂደት አካል ነው። ለዚህም የሚረዱ መድኃኒቶችን እንዲሁም መርፌ መወጋት እና አእምሮ ማረጋጊያ ዘዴዎችን መጠቀም አስፈላጊ ነው። እብጠትን መቀነስ ለነርቭ መዳን ምቹ ሁኔታን ስለሚፈጥር አሁን ባለው የህክምና እድገት አዳዲስ ተስፋዎች አሉ። በዝቅተኛ የሌዘር ብርሃን፣ በኤሌክትሪክ ንዝረት እና በስቲም ሴል የሚደረጉ ምርመራዎች ነርቭ በፍጥነት እንዲድን እያደረጉ ይገኛል። ምንም እንኳን እነዚህ ዘዴዎች ውድ ወይም በሙከራ ላይ ቢሆኑም ሳይንስ ግን ምን ያህል እየገሰገሰ መሆኑን ያሳያል። መዘናጋት የሌለባችሁ ነገር የኑሮ ዘይቤያችሁን ነው። ሲጋራ ማጨስ ወይም ጤናማ ክብደትን መጠበቅ እንደ ስኳር ያሉ በሽታዎችን መቆጣጠር አለመቻል ለነርቭ በሽታ በጣም የመባባስ አቅሙን ይጨምረዋል። ከሁሉም በላይ ደግሞ ትዕግስት ይኑራችሁ። ነርቭ የሚያድገው በጣም በቀስታ ነው። ለውጡ ቀስ በቀስ ቢሆንም ተስፋ ሳይቆርጡ መንከባከብ ውጤታማ ያደርጉታል። በስተመጨረሻም በአጠቃላይ የነርቭ ጉዳት ማከም የህክምና፣ የአካል ብቃት እንቅስቃሴ፣ የጥሩ አመጋገብ እና የጥንቃቄ ድብልቅ ነው። ጉዞ ፈታኝ ሊሆን ይችላል፣ ነገር ግን እያንዳንዱ እርምጃ ወደ ጤናማ መንገድ ነው የሚወስዱት። ይህ ችግር ካለባችሁ ብቻችሁ እንዳልሆናችሁ እወቁ። እርዳታ ማግኘት ይቻላል። ስለተመለከታችሁኝ ከልብ አመሰግናለሁ። ይህ መረጃ ከጠቀማችሁ ላይክ፣ ሰብስክራይብ እና ሼር በማድረግ የቻናላችን ቤተሰብ ይሁኑ። እንዲሁም ጥያቄና አስተያየት ካላችሁ በሀሳብ መስጫ ቦክሱ ላይ ወይም ኮሜንት ላይ አጋሩኝ። የሁላችሁንም ተመልክቼ እመልሳለሁ። መልካም ጊዜ ይሆንላችሁ።